ሰላም ጤና ይስጥልን ቤተሰብ እንዴት ሰንብታችኋል? ዛሬ ደግሞ ስለ ሶሻል ሚዲያ ጠቀሜታ በማሳየነት ይዣቸው የመጣሁትም በቅንነት እንማርበት ዘንድ እንበረታ እንጠነክር ዘንድ የራሳችንን አስተዋጽኦ በራሳችን እናበረክት ዘንድ የምንችለውን ያክል ፕራክቲስ በማድረግ ውጤታማ እንሆን ዘንድ ብዙ ሰዎች ውጤታማ የሆኑበትን የኛም እንደ አንድ የህይወት ተሞክሮ ሊጠቅመን የሚችል ሐሳብ ነው ይዤ የመጣው። እንግዲህ ሶሻል ሚዲያ ይጠቅማል ሲባል ስለ ጠቀሜታው የሚያነጋግር ባይሆንም ብዙ ሰዎች ውጤታማ ስለመሆናቸው የሚያነጋግር ባይሆንም እስኪ በማሳየነት ኢትዮጵያ ውስጥ ከ5 በላይ ዩቲዩብ ቻናል ያላቸው ሰዎች ወይም ከ2 በላይ ዩቲዩብ ቻናል ያላቸው ሰዎች ድረስ እንደሄዱና እኛም በእያንዳንዱ እንበረታ ዘንድ በቅንነት ነው በመልካምነት ነው። እኔ መልካም ገጽታውን ነው የወሰድኩት። በነገራችን ላይ 5-6 ቀርቶ 30 ዩቲዩብ ቻናል ቢኖረን መልካም ነው። ግን እኔ ብዙ ሰዎች ሶሻል ሚዲያ ጠቀሜታ ስለመኖሩ እንማርበት ዘንድ እኛ የራሳችንን ሙከራ ለራሳችን እንሞክርበት ዘንድ ነው ይዤ የመጣሁት። ለምሳሌ በእኛ ሀገር ደረጃ በጣም ታዋቂና በሶሻል ሚዲያ ተጽዕኖ ፈጣሪ የሆነው ዶንኪ ቲዩብ የኮሜዲያን እሸቱ ቻናል በማሳያነት ይዤ ብመጣ የሱ ቻናሎች የመጀመሪያው በጣም ታዋቂ የሆነው ቻናል 3.31 ሚሊዮን ሰብስክራይበር ያለው ዶንኪ ቲዩብ አንድ በሉ። ሁለተኛ ዶንኪ ኪድስ የሚለው ወደ 740,000 ሰብስክሪፕሽን ያለው አለ። ሶስተኛ ዶንኪ ቲዩብ አካዳሚ የሚለው 161,000 ሰብስክሪፕሽን ያለው ዩቲዩብ ቻናል አለ። አራተኛ ዶንኪ በጎ የሚለው 135,000 ሰብስክሪፕሽን ያለው ዩቲዩብ ቻናል አለ። ሌላው ጋሽ እሸቱ የሚለው ወደ 43,000 ሰብስክሪፕሽን ያለው አለ። ሌላ 33,000 ዶንኪ ቲዩብ አፋን ኦሮሞ የሚል አለ። ይሄን ያመጣሁት ምን ለማለት ፈልጌ ነው? ዩቲዩብ ምን ያክል ጠቃሚ እንደሆነና ዩቲዩብ ላይ ፕራክቲስ ማድረጋችን ዩቲዩብ ላይ መሞከራችን ውጤታማ ልንሆን የምንችልበት እድል እንዳለ እንጂ ብዙዎቻችን ያን ያክል ጠቀሜታ ያለው ስለማይመስልን ነው። አሁን አንድ ሰው ይሄን ያህል ዩቲዩብ ቻናል ካለው ለኛ እንደ አስተማሪነት ነው ያመጣሁት። ብዙ ሰው በሌላ መንፈስ እንዳይረዳው እኔ ያመጣሁት እንደ አስተማሪነቱን ልናተርፍ የምንችልበትን ውጤታማ ልንሆን የምንችልበትን ለማሳየት ነው እንጂ ያመጣሁት። ብዙ ሰው አንተ የራስን መስራት ሳትችል የሰው ቻናል ምን አቆጣጠረ ሊል ይችላል። የሰው ቻናል መቆጠርህ እኮ ሶሻል ሚዲያ ለማንም ሰው የተሰጠ ነፃ በረከት እንደመሆኑ መጠን ማንም ሰው ቢሞክር ስለ ጠቃሚነቱ ማሳያ ይሆን ዘንድ ነው ይሄን ያመጣሁት። ሌላም ታዋቂ ዩቲዩብ ቻናሎች አሉ። ለምሳሌ ከአንድ በላይ ዩቲዩብ ቻናል ያላቸው በዋናነት ለምሳሌ አቤል ብርሃኑ ወይም የወይኗ ልጅ በመባል የሚታወቀው ወደ 1.71 ሚሊዮን ሰብስክራይበር ያለው አንድ ቻናል ሲኖረው ሁለተኛም ሌላም ቻናል አለው። ሌላው ሁለተኛው ቻናሉ ደግሞ አቤል ብርሃኑ ብቻ የሚለው በቅንፍ ውስጥ የወይኗ ልጅ ብሎታል ወደ 2.07 ሚሊዮን ሰብስክራይበር ዩቲዩብ ቻናል ያለው አለ። ይህንንም ማሳያችሁ የበረታ ሰው የጠነከረ ሰው ብዙ ርቀት መጓዝ እንደሚችልና ውጤታማ መሆን እንደሚቻል ሶሻል ሚዲያ ላይ በማሳያነት እንጂ የሰውን ቻናል ለመቆጠር እንዳልሆነ እንድትረዱልኝ ለማለት ነው። እናንተም ትበረቱ ዘንድ የምትችሉትን ትሞክሩና የራሳችሁን ዩቲዩብ ቻናል በመክፈት የራሳችሁን ላይፍ የራሳችሁን ሀሳብ ፕሮፋይል ታረጉ ዘንድ ነው ይሄን ይዤ የመጣው። በሌላ ጊዜ በሌላ ርዕስ እስከምመለስ መልካሙን ሁሉ ተመኘው። ቸር ይግጠመን።